ሌብነታችን በቪዲዮ ተደግፎ የዓለም አደባባይ ላይ የተሰጣበትን ቪዲዮ አየሁትና በጣም አዝኛለሁ፣ ኢሞሽናል ሆኛለሁኝና ይሄ ነገር ለሌላው ማስተማሪያ ይሁን እንጂ እንደ ቀልድ አትለፉት። ሼር አድርጉልኝ ለሚመለከታቸው። ታዋቂውን የአዘርባይጃኑን ቲክቶከርና ዩቲዩበር ዳቡድን ታቁታላችሁ። ሶ ኢትዮጵያ ሄዶ በላሊበላ የነበረውን ቆይታ ሼር እያደረገን ነበረ እና ላሊበላ ቪዲዮን ከላይ አደርግላችኋለሁኝ። ላሊበላ የነበረ አንድ ሻይ ቤት ገብቶ ምግብ ለራሱ ከተጠቀመ በኋላ ስለ ምግቡም ቪዲዮ እየሰራልን ከዛ በኋላ እዛም የነበሩ ሰዎችን የምትፈልጉትን ተጠቀሙን ይከፍላለሁኝ አለ ማለት ነው። ሶ ፋይናሊ ወደ 20 ምናምን ሰው ተጠቀመና ገንዘብ ምን ያህል ነው ዋጋው ብሎ ሲጠይቃቸው አንዱን ጮርናቄ በ200 ብር አስልተው 200 ብር አሉት ማለት ነው። ዘን እሱም ያቅ ነበረ ካልኩሌት አደረገና አንዱ ስንት ነው አንዱ 200 ምናምን ብሎ ደጋግሞ ሲጠይቃቸው አይ 150 አሉት መልሰው። ፋይናሊ አንዱን በ150 አስልተው ከዛ እሱም የተጠቀመበትን ካልኩሌት አድርገው ወደ 3200 ብር አስከፈሉት ማለት ነው። ለ20 ሰው አንዱን ጮርናቄ በ150 ብር አስልተው እና ወዲያው እንደወጣ እሱ ላሊበላ ላይ ስካም ተደረኩኝ ብሎ ሼር አደረገ ማለት በጣም ነው የሚያሳፍረው። ባይ ዘ ወይ እንደዚህ አይነት ቱሪስቶች ኢትዮጵያን ሊያስተዋውቁ የዓለም መድረክ ላይ ኢትዮጵያን እንግዲህ ሊያሳዩልን የሚመጡ ሰዎች ናቸው አይደለ? እንግዲህ እንደ ዳይላንን አይታቸዋል፣ ሌሎች የመጡትንም እንግዲህ አይታቸዋል ከዚህ በፊት። እዛው ልክ ደግሞ ሌላ የገጠማቸውን ኔጌቲቭ ነገር ደግሞ እንደዚህ ሲያቀርቡ ዓለም ነው የሚያይን ዓለም ማለት ነው። እና እንዴት እንደሚንቁን እኛ እንመጻደቃለን፣ አድዋን አሸነፍን፣ እንደዚህ ኮሎናይዝ አልተደረግንም ምናምን ብለን እንመጻደቃለን አይደለ እንዴ? ላሊበላ ማለት እኮ እንግዲህ የኢትዮጵያ አይከን ነው አይደለ? አይከን የሆነ ቦታ ነው። ኤቭሪ ቱሪስት እየመጣ ላሊበላን ሳይረግጥ አይሄድም አይደለ? እንደውም ለቦታው ክብር ከመስጠት የተነሳ በባዶ እግራቸው ሁላ ይገባሉ ብዙዎቹ፣ ነጠላ ለብሰው ተከናንበው ይገባሉ አይደለ? እኛስ ምንድነው እያደረግን ያለ ነው? ለሆዳችን ሀገራችንን እየሸጥን ማለት ነው። እና ይሄ ነገር እንደ ቀልድ የሚታይ አይደለም። ይሄንን ቪዲዮ ሼር አድርጉልኝ ለሚመለከታቸው፣ ለሌሎቻችሁም ደግሞ ትምህርት ይሁናችሁ። እኔ በጣም ኢሞሽናል ሆኛለሁ። እውነት በጣም ነው ያሳፈረኝና ኢትስ ኖት አባውት ዘ መኒ እያለ ደጋግሞ ተናግሯል። ኢትስ አባውት ዘ ፕሌስ እንጂ ኢትዮጵያ ውስጥ ሌብነት ተለምዷል ምናምን ብለን ኢትስ ኦኬ ምናምን ብለን የምናልፈው ተራ ስካም አይደለም ይሄ። እና በቃ ትምህርት ይሁናችሁ ለሌሎቻችሁ። አስታወሳችሁትን ወጣት በአዲስ አበባ በአሰቃቂ ሁኔታ ተገሎ የነበረው ወጣት ጉዳይ በዛሀበሻ መረጃውን አቀርበን ከፍተኛ መነጋገሪያ ሆኖ ነበረ። ገዳይ ማን ሆኖ ተገኘ መሰላችሁ? ዝርዝሩን በአጭሩ ላቀርብላችሁ። ሞት የሰው ልጅ ጣፈንታ ቢሆንም አሟሟት ግን እንደ ሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። አሁን ግን ቤተሰብ በእንባና በጭንቀት ጠብቀው የነበረው ፍትህ ብርሃን ማየት የጀመረ ይመስላል። የዚህን ወጣት ሕይወት በአሰቃቂ ሁኔታ የቀጠፉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ይፋ አድርጓል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ታታሪ ወጣት የተለያዩ የንግድ ስራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረው ሰው ነው። ሆኖም ግን ሚያዝያ 16 ቀን 2018 ዓ.ም ይህ ተስፋ በጨካኞች እጅ ተቀጨ። የአዲስ አበባ ፖሊስ ዛሬ ባወጣው መረጃ መሰረት ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያ በስልክ ጠርተውታል። ኪሩቤል በተባለው ቦታ ማለትም ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን ሞት ነበረ። ተጠርጣሪዎቹ ምንም አይነት ርህራሄ በሌለበት ሁኔታ የኪሩቤልን አንገት በማነቅ ህይወቱ እንዲያልፍ አድርገዋል። ቀደም ሲል ዘሀበሻ ከሟች ቤተሰቦች ባገኘችው መረጃ ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸውን፣ አፉን በፕላስተር ማሸጋቸውና ለማሳሳት የጓደኛውን መታወቂያ አስከሬኑ ላይ ጥለው መሄዳቸው መዘገባችን ይታወቃል።
የፖሊስ የዛሬ ሪፖርት ይህን አሰቃቂ ድርጊት ይበልጥ ያብራረዋል። ወንጀለኞቹ አስክሬኑን በፕላስተርና በላስቲክ ከጠቀለሉ በኋላ በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ40 ተሽከርካሪ በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ለእይታ በማይገለጥበት ቆጣሪ ኮንዶሚኒየም ወይም ደግሞ ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለው ተሰውረዋል። የሳሪሱ እንቆቅልሽና የተጠርጣሪዎቹ መያዝም የኪሩቤል መኪና ጉዳይ ለቤተሰብም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበረ። በወቅቱም በዛሃ ሀበሻ ዜና እንደዘገብ ነው ወጣቱ ተገሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ ተገኝቶ ነበር። አሁን ፖሊስ ይህን እንቆቅልሽ ፈቷል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪናው ሞተር ጠፋባቸዋል። መኪና በማስቸገሩ ምክንያት በአካባቢ በሚገኝ የመኪና ማሳደሪያ ቦታ በማቆም የተሽከርካሪውን ዘረፋ ትተው የሟችን ስልክ በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራና ክትትል ቡድን ይህ አሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌሊት ማለትም 24/7 ያላሳለፈ ክትትል ሲያደርግ መቆየቱን ገልጿል። ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናት በማድረግ አድካሚ በሆነ ክትትል እነዚህን 3 ተጠርጣሪ ገዳዮች በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል። በዚህ ውስብስብ የክትትል ስራ ውስጥ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና በተለይም ህብረተሰቡ ላደረገው ከፍተኛ ድጋፍ የአዲስ አበባ ፖሊስ ምስጋናውን አቅርቧል። የ30 ዓመቱ ኪሩቤል ከበደ የቀብር ስነስርዓቱ በፈረንሳይ ጊዮርጊስ ቤተክርስቲያን የተፈጸመ ሲሆን ቤተሰቦቹ አሁንም በከባድ ሐዘን ውስጥ ሆነው የፍርድ ቤቱን እውነተኛ የፍትህ ውሳኔ በጉጉት የጠበቁ ይገኛሉ። እንዴት ናችሁ? አለን። ያው እንግዲህ ይህ እውቀትና ዳቦ ለሁሉ የሚባለው ፕሮግራማችን ነው። ወደ ፕሮግራማችን ብዙ ጊዜ በተለይ አረብ ሀገር ያላችሁ እህቶቻችን፣ ሌሎቻችሁም ኢቨን ኢትዮጵያ ቪፒኤን አበራ ቪፒኤን አብራው እስኪ ቪፒኤን ምናምን ትባባላላችሁ አይደል? ሶ ቪፒኤን ምንድን ነው? ቪፒኤን የሚጠቅመን ከሆነ ሀገር ገብተን ያን ኔትወርክ ስለተከለከልን ብቻ ከዛ ሀገር ገብተን ቪዲዮ ለማየት ወይንም የሆነ ነገር ለማድረግ ብቻ ነው ቪፒኤን የሚጠቅመው የሚለውን እሱን አብረን እናያለን። ግን አጠቃላይ ብዙዎቻችሁ ቪፒኤን ሲባል ቪፒኤን የሚባል አፕ ዳውንሎድ አድርጋችሁ መጠቀማችሁ ነው እንጂ እግረ መንገዱንም ቪፒኤን እንዴት ነው የሚሰራው የሚለውን ብታውቁ አይከፋም አይደል? ስለዚህ ቪፒኤን እንዴት ነው የሚሰራው የሚለውን አበጥሬ እነግራለሁ። አሁን ወገኔ ተዘጋጅ። እንግዲህ አለፍ እያልኩ ብያችኋለሁ። እውቀትና ዳቦ ለሁሉ የሚባል ፕሮግራም ለቀቅ አደርግልሃለሁ። አንዳንዴ በመሃል አንዳንዱን አደረገና ልክ ግር ብለህ ስትመጣ በመሃል እውቀቱን ጉርስ በዛው ያዝ ጉርስ እና እንደዛ ስለሆነ ያው ግን እናንተ በደንብ እንዴት ነው የኢትዮጵያን ሕዝብ እንዴት አድርጎ ማስተማር እንዳለበት እንዴት አድርጎ ምሳሌዎችን መጠቀም እንዳለበት የሚያቅ ሰው ከተገኘ የምትማሩ ሰዎች ናቸው። በዛ እኔ 100% ኮንፊደንስ አለኝ፣ እርግጠኛ ነኝ። እናንተ ግን እንዴት አድርጎ የሚያስተምራችሁ ሰው ነው የምትፈልጉት። ቪፒኤን ኢዝ አብሪቬሽን ላንጉዌጅ ነው ወይም ምህጻረ ቃል ነው። ምህጻረ ቃል ማለት ምን ማለት ነው? ቪፒኤን ማለት ቨርቹዋል ፕራይቬት ኔትወርክ እንደማለት ነው። ሶ አንድ ሰው ለምሳሌ ሳውዲ ሆኖ ልብ በሉ ኢሞ መጠቀም ቢፈልግ ዳይሬክት የሳውዲ መንግስት ኢሞ እንዳይሰራ በማድረግ የሀገሩን የኢንተርኔት ፕሮቶኮል የኢሞ ኔትወርክ እዛ አካባቢ እንዳይሰራ ብቻ ሰርቨሩን በባለሙያዎቹ አማካኝነት ብሎክ ያደርገዋል። ተረዳዳን? አንድ ሳውዲ አረቢያ ያለ ግለሰብ ቪፒኤን ሲጠቀም እንዴት ሆኖ ነው የሚሰራለት የሚለውን ፓርት ነው እናንተ እንዳልኳችሁ ቪፒኤን የምትለውን ብቻ ስለሆነ አብዛኞቻችሁ የምታውቁት። ምንድን ነው በዚህ ጉዳይ ላይ ደግሞ የቪፒኤን ኔትወርክ የሚያቀርቡ በክፍያ ቪፒኤን ታውቃላችሁ፣ በክፍያ አለ፣ በነፃ አለ። ምንድነው በክፍያና በነፃ የሚለው ምንድነው? ቪፒኤኑ በክፍያ ከሆነ የምትጠቀሙት ከሌሎቹ በተሻለ ሰልፍ አጠብቁ። ለምሳሌ ሄደ ዳቦ ለገዛ ስትል ትሰለፋለህ አይደል? ያ የዳቦ ቤት ባለቤት ግን ሁሉ ጊዜ ለሚመጡት ደንበኞቹ ለብቻ ገብቷቸዋል እስከ አስከፍሎ ኤኒታይም ስትመጣ ሰልፍ ሳትይዝ ትገባለህ ከተባለ እንዳልኳችሁ ነው። ቪፒኤን ሚንስ አንድ ሰው የአባልነት ምዝገባ አካሂዶ የሚከፈለውን ከከፈለ እንደማይከፈሉ ሰዎች ውጭ ቆሞ አይጠብቅም። ስትሬት አዌይ የእሱ ዲቫይስ ወይም የእሱ ላፕቶፕ የእሱ ስልክ ስትሬት አዌይ ወደዛ ወደ ቪፒኤን ሰርቨሩ ይገባል ማለት ነው። ምን ለማለት ነው? ለምሳሌ ቅድም እንዳልኳችሁ ሳውዲ አረቢያ ያለችው እህታችን ቪፒኤንን አብረታ ልክ ልትገባ ስትል
ቪፒኤን ፕሮቫይድ የሚያደርጉት ካምፓኒዎች ደግሞ ለምሳሌ ስፔን ወይ ፈረንሳይ ወይ አሜሪካ ከሆነ ያሉት በዛ በአፑ አማካኝነት ቀጥታ የዛችን ሰው ስልክ ስለሚያውቁት እያንዳንዳችን ስልካችን የራሱን የቻለ አይፒ ነምበር አለ which means ኢንተርኔት ፕሮቶኮል እያንዳንዳችን ስልካችን ልዩ ቁጥር አለው ማለት ነው። ሶ ኤኒ ቦታ የሆነ ቦታ ዌብሳይት ምንም ስንገባ የምንገባበት ዌብሳይት የእኛ ስልክ መሆኑን ያውቃል። ተመልከቱ እዚህ ጋር የምትመለከቱት ላፕቶፕ አለ። ላፕቶፕ ማለት እናንተ ናችሁ። ስልክም ሊሆን ይችላል፣ ላፕቶፕም ሊሆን ይችላል። ኤኒ ዲቫይስ ሎጊን የምታደርጉበት ወይም ኢንተርኔት የምትጠቀሙበት ማለት ነው። በመሃል የቁልፍ ምልክት ታያላችሁ። ስለዚህ የእናንተ ኔትወርክ በአፑ አማካኝነት ኢንክሪፕትድ ይሆናል፣ ወይንም ሌሎች የእናንተ ኢንተርኔት ፕሮቫይደሮች ማን እንደሆናችሁ እንዳያውቁ ኔትወርኩ በአፕ አማካኝነት ኢንክሪፕትድ ይሆናል። ከዛ ቪፒኤን ክላይንት የሚባል አለ። ቪፒኤን ክላይንት ማለት ወደ እናንተ የሚመጣውን ኔትወርክ ለማነጋገር የውክልና ጦርነቱን የሚጀምርበት ዋናው ፕሮቶኮል ማለት ነው። እሱም እንደገና ኔትወርኩ ይመጣና ኢንክሪፕትድ ይሆናል። መጨረሻ ላይ የቪፒኤን ሰርቨር የሚባል አለ። ቪፒኤን ሰርቨር ማለት መጀመሪያ ላይ እንዳልኳችሁ ሰርቨሩ ምሳሌ ስፔን ሊሆን ይችላል ወይ ፈረንሳይ ሊሆን ይችላል። ማለትም ይሄ ፍሪደም ኦፍ ስፒች የሚባል ሀገር ያለ ነው አብዛኛው ሰርቨር ያለው የቪፒኤን ማለት ነው። ሰርቨር ኢን ሴንስ ምን ማለት ነው? በርካታ ሜሞሪ ታጭቆ የተቀመጠበት ቁም ሳጥን በሉት ባጭሩ እንድንግባባ ነው። እሺ፣ ስለዚህ እያንዳንዳችሁ የእናንተ ኢንፎርሜሽንም ቪዲዮም ኦዲዮም ማንኛውም ነገር ወስዶ የሚጠራቀመው ለምሳሌ ቲክቶክ ስትጠቀሙ እያንዳንዳችሁ የምትጭኑት ቪዲዮ መጀመሪያ ሄዶ የሚቀመጠው የቲክቶክ ሰርቨር ላይ ነው። አንድ ሰው መጥቶ የእናንተ ቪዲዮ ክሊክ አድርጎ ሲመለከት ከዛ ከሰርቨር ውስጥ ካለው ሜሞሪ ወጥቶ ነው ወደ እናንተ የሚመጣው። ከዛ ሲጨርሱ ወደ ነበረበት ይመለሳል። ከተረዳዳን ሰርቨር ማለት ባጭሩ ይሄ ነው ለእናንተ በሚገባችሁ መልክ። ስለዚህ ያ ሰርቨር ደግሞ ከተቀረው ዓለም ጋር ወይንም እናንተ ልትገናኙ ካሰባችሁበት ቦታ ወይ ከኢሞ ወይንም ከቴሌግራም ወይንም ከዋትሳፕ ሰርቨር ጋር ደግሞ ይገናኛል ማለት ነው። ስለዚህ ሰርቨር ከሰርቨር ይገናኛሉ ማለት ነው። ቴክኒካሊ ምን እያልኳችሁ ነው? የሳውዲ መንግስት የእናንተን ስልክ አያውቀውም፣ ግን የቪፒኤኑን ሰርቨር ያውቀዋል። ግን የቪፒኤኑ ሰርቨር ደግሞ ለሳውዲ መንግስት ምንም ችግር የለውም ጤናማ ነው ብሎ ነው የሚያስበው የሳውዲ አረቢያ ኔትወርክ። ስለዚህ ያንን ኔትወርክ አያውቁትም። አንደኛም ኢንክሪፕትድ ነው፣ ሚስጥራዊ ቁልፍ አለው። ሳውዲ አረቢያ ውስጥ ኔትወርኩን ሰብሮ መግባት ይችላል ማለት ነው። ስለዚህ እናንተ ግን በመሃል አትታዩ ማለት ነው። ስለዚህ በእናንተ ቢሃፍ የውክልናውን ወረቀት ይዞ ወደ ወሳኝ ኩነት የሚሄደው ቪፒኤን ነው ማለት ነው። ሌላው የመጨረሻ ደግሞ ቲፕ ምንድን ነው? በተለይ አውሮፓ፣ አሜሪካ በተለያዩ ቦታዎች ያላችሁ የተለያየ ሀገር ለመሄድ ስትሉ በስልካችሁ በራሳችሁ ጊዜ የአየር መንገድ ትኬት የምትቆርጡ ሰዎች ማለት ነው። መቼም ይህን ነገር እንዳለ በዓለም ላይ ያሉ የአየር መንገድ ካምፓኒዎች ይህን ሲሰሙ መቼም ይዘለዝሉኛል እምላችሁ። ግን ልንገራችሁ ምንድን ነው ለምሳሌ ትኬት ልታወዳድሩ ማለት ነው። ለምሳሌ ከ15 ቀን በኋላ የሆነ ሀገር መሄድ ትፈልጉ ስልካችሁ ላይ ገብታችሁ ቼክ ስታደርጉ ዋጋውን ይነግራችኋል አይደል? ከዛ ደግሞ ትንሽ ትቆዩና ከሁለት ቀን በኋላ መልሳችሁ ስልካችሁ ገብታችሁ ቼክ ስታደርጉ ዋጋውን ጨምሮ ታገኙታላችሁ። ለምን ይመስላችኋል? ያም የሆነበት ምክንያት መጀመሪያ ላይ ገብታችሁ አያችሁ። ልክ ስትገቡ ያ የአየር መንገዱ ዌብሳይት የእናንተን የስልካችሁን ስፔሲፊካሊ እያንዳንዱ ስልክ የራሱ አይፒ ነምበር አለው ብያችኋለሁ። አይፒ ነምበራችሁን ስለሚይዝ ኔክስት መልሳችሁ ልክ ስትጎበኙ ያንን ዌብሳይት ወይንም ያንን አፕ ያ ዌብሳይት የእናንተን አይፒ ነምበር ኦልሬዲ ስለያዘው ያውቀዋል። ስለዚህ አንተ ያንን ትኬት ለመግዛት በጣም እንደምትፈልግ ይረዳሉ ማለት ነው። ስለዚህ ምን ያደርጋሉ? ዋጋዋን ጨመር ያርጉባል። አየህ አይደለም? ስለዚህ አሁንም ከ5 ቀን በኋላ መልሰህ ቼክ ስታደርግ ዋጋው እየጨመረ ለምን ደጋግማ የማለት ለመሄድ ወስነ ትኬት እየፈለክ መሆኑን ዌብሳይታቸው ያውቃል ማለት ነው። ገብቷችኋል? ስለዚህ ምን ያደርጋል? ዋጋው እየጨመረባችሁ ይመጣል። ስለዚህ ኢሚዲየትሊ አንዳንዴ የሆነ ቦታ ገብታችሁ ለምሳሌ እንዳለ ዌብሳይት ትኬት ማወዳደሪያ ዌብሳይቶች አሉ አይደል? እዛው ገብታችሁ ከወሰናችሁ ወዲያው መቁረጥ፣ ካልወሰናችሁ ግን መልሳችሁ ደጋግማችሁ አለማየት ኦር በሌላ ስልክ መሞከር። ለመቁረጥ ስትወስኑ በሌላ ስልክ መቁረጥ እንዳልኳችሁ ነው። የመጀመሪያውን አይፒ ነምበር ስለሚይዝባችሁ ኦር በራሱ ስልክ ደግሞ መቁረጥ ካስፈለጋችሁ በቪፒኤን መግባት። ተረዳዳ? በቪፒኤን ገብተህ ለምሳሌ አሜሪካን ሀገር ውስጥ ከሆናችሁ እዛው አሜሪካን ሀገር ያለ ሰርቨር ትመርጡና ቪፒኤናችሁን እዛ ላይ አድርጋችሁ ስትገቡ የትኬቱ ዋጋ ቀንሶ ታገኙታላችሁ። ለምን? በቪፒኤን ስለሆነ የሚገባው ኔትወርኩ የእናንተን የስልካችሁን አይፒ ነምበር ዳይሬክት አያገኘውም ማለት ነው፣ የአየር መንገዶች ዌብሳይት። ተረዳዳን? መልካም። የዩቲዩብ ማስታወቂያ ሰልችቷችኋል? እሱም ብሎክ የሚያደርግላችሁ አንድ ብራውዘር አለ። ይህም ብራውዘር ከዚህ በፊት ሜንሽን አድርጌዋለሁ፣ ብሬቭ ይባላል። በተለይ ለፕራይቬሲ በጣም የሚመከር ብራውዘር ነው። የተለያዩ አዶችንም ፕራይቬሲ ትራከሮችንም ብሎክ ያደርጋል። ግን በአዲሱ አፕዴት ምን ጨምረዋል? የዩቲዩብ አድንም እንዳለ ብሎክ ያደርግላችኋል። ቀጥታ ብራውዘሩን ከጫናችሁ በኋላ ክፈቱት። ሎጊን በማድረግ አካውንታችሁንም ሊንክ ማድረግ ትችላላችሁ። ከዛ ዌብሳይት ውስጥ ከመግባታችሁ በፊት ከታች 3 ዶቱን ነክታችሁ ወደታች በመሄድ ሴቲንግ የሚለው ውስጥ ግቡ። አሁንም እንደገና ወደታችሁ ረዱና ሚዲያ የሚል ታገኛላችሁ። እሱን ክፈቱት። ልክ ወደታች ስንሄድ አንደኛ ዩቲዩብ ሊንኮችን ብሬቭ ላይ እንዲከፍትላችሁ የመጀመሪያው ኦን መሆኑን ቼክ አድርጉ። ሁለተኛው ደግሞ ሾርቶች ማፈልጉ ከሆነ እሱንም ይገላግላችኋል። ብሎግ ሾርትስ የሚለውን ኦን ማድረግ ነው። ጌሞች አሁን ዩቲዩብ ላይ ጀምረዋል፣ ያመጣላችኋል መሀል ማለት። እሱንም እንዳያሳያችሁ ከፈለጋችሁ ብሎግ ፕሌይብል የሚለውን እሱን መንካት ነው። ሌላ ማፈልጉት ነገር ካለ ዩቲዩብ ላይ እሱንም ከዚህ ላይ ሙቭ ማድረግ ትችላላችሁ።
ይሄን ካረጋችሁ በኋላ የምትፈልጉትን ዩቲዩብ ቪዲዮ ሰርች አድርጎ መክፈት ነው። ልክ ስትወጡ እንዳይቋረጥ ከባክግራውንድም ፕሌይ እንዲያደርግ ከላይ እችን አይከንኳት። ግን ሁሉም ቪዲዮ ላይ አይሰራም። አንዳንድ ቪዲዮ ላይ ይሰራል፣ አንዳንዶቹ ላይ ይላል። በዚህ መልክ ዩቲዩብ አዶች እንዳለ ሙቭ ማድረግ ትችላላችሁ።